አብራው ሲባል ናብላ በጌታ በኢየሱስ ናብላ አይሆ አዲስ ተመልሳለህ ብዬ አልጠበኩም ነበር። አይ ድንግል ነህ ያስፈራል። የተመተውት ምት ማለት ነው። በህይወት መቼም ማረሱ እናቴ ሞተችበት ቀን። እንወዳችኋለን። ሀባ ቲዩብን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። በጣም ግብዳ ግድንግድ እንደዚህ ዳመና የጠቆረ ፍቅር ነው የምንወዳችሁ። ጥቁር ያዘለ ሊዘንብ እንትን ያለ እንትን ፍቅር ነው ያለን ለእናንተ። ሰላም ቤተሰብ እንዴት ናችሁ? ያው እንደተባባልነው ተከስተናል። ቃሪያዎቹን ይዟል እንደሚቀጣ እርግጠኛ ነኝ። ሰብስቦ ይዟል መተናል። በጥያቄያችሁ መሰረት ይጠየቃል። ካልመለሰ ቃሪያውን ይበላታል። ዝግጁ ነህ? ዝግጁ ነኝ። ልንገባው ነው ቃሪያ ለመብላት። ወደህ ትበላለህ? እሺ ከመጀመሪያ ጥያቄውን ጀምር። እሺ ለትውውቅም እንዲሆን ትክክለኛ ስምህ ማን ነው? ትክክለኛ ስሜ ረጅም ነው። እሺ አብዱል ሀቅ መሐመድ። ትርጉሙ ያው ሀቀኛ ባላ እንደማለት ያው እንደ ስሜ ነው ይለው። አይሄድም ካንተ ጋር ግን አይሄድም። ወይ እንግዲህ አብዱል ሀቅ አንተ አብዱል ሀቅ ነው ስሙ። አጥብሶ አቁ እኔ እኮ አንተን ይመስለኝ ነበር አብዱራህማን ምናምን። በስመ አብ ሳቁ። ማን ይወጣል? አባቴ መሰለኝ። አላውቅም መሰለኝ። አላውቅም። እንዴት ወደ ትወና ገባህ? ለመግባት ምን አነሳሳ? ወደ ትወና የገባሁት ከሪትራም እሺ ወደ ትወና የገባሁት እንትን ጓደኛ አለኝ አንድ ምናምንና ከድሮ ጀምሮ እንትን የሚሰራ ምናምን ብቻ ጽሁፍ የሚጽፍ ምናምን ማለት ነውና በሱ ነው። እሱ ቲያትር ቤት ምናምን ሲሄድ ተከትዮ ይሄድ ነበር ምናምን ለማየት ማለት ነው። እሱ ነው ያነሳሳ? ለማን ማነሳሳት እንድገባ ያደረገኝ ማለት ነው። እሺ እንዴትስ ተነሳሳ? ሲሰሩ ሳያቸው ምናምን የሆነ ሞኝነት ይመስላል። አሁን ሲሰሩ ምናምን ስታያው ለምሳሌ እንትን ምናምን ሲሰራ ምናምን ቮካል ሲሰራ ፌሻል ኤክስፕሬሽን ምናምን ሲሰራ ምናምን ሲባል ሰው ምናምን ብቻ መጃጃል ይመስላል ምናምን ብቻ ሳየው ምናምን እየወደድኩት ምናምን ገባው ምናምን። ያው እንደ ኢትዮጵያ እንደውል ታዋቂ ሰው መሆን ማንም ሰው ይፈልጋል። ከልጅነቱ ጀምሮ ብዙ ሰው ታዋቂ ሰው ይፈልጋል። በቃ ይበቃናል። ቤተሰብ የገባቸው ይመስለኛል። ይሄ ጓደኛ ማን ነው? አብዱራሂም ይባላል። እንትን ሳቢላን አደራን ምናምን ይጽፉስ እና ምስጋና ምናምን አስፈልገው። ኧረ እሱማ በስፔሻል ከትወና በላይ የበለጠ የተሻለ እኔ ነኝ ያስመሰገንኩ። እኔ ነኝ ዘራስቶት ከዛ ደግሞ ወደ ሀረግ ደግሞ የገባሁት አውዳ አታመሰግነው ምናምን ሲል ጀለስ ናት ወደ ሀረግ እንድገባ ያደረገች እና ምርጥ ሰው ነው። አመሰግናለሁ። ባይ ዘ ዌይ ኤዲተር ነው። ባለፈው ነግሬያችኋለሁ። ሀረግ ላይ የሀረግ ኤዲተር ነበረና ከዛ በኋላ ነው አቅሟ ታይቶ ወደ ትወና የገባችው። ዘርፌንም አመሰግናለሁ። ዘርፌ እኔም አመሰግናለሁ። ዘርፌ እሺ፣ እድሜ ስንት ነው? ምናምን ስላለኝ ልሸውዳችሁ እችላለሁ ግን ሀረግ ታውናለህ ስታይታለህ ጨምራ አስተያየት ተወቄለሳይ አረ ግድ ነው ሲጋው መታወቂያ እኔ ማንንም እኮ ያሰራ እድሜ እኮ የነገርካቸው ነው መታወቂያ የሚጻፈው። አይ መታወቂያ የሚወጣው እንትን ነው በምንም አይደለም ብራዘር። እኔ ለምሳሌ መንጃ ፍቃድ ለማውጣት ብዬ መንጃ ፍቃድ እንትኔን ከፍ አድርጌ ነው መታወቂያን እንትን ያልኩት። ዞሮ የኔ ኢንተርቪው አይደለም። ይመቻችሁ። ስንት አልክ? 22 ለማመን ይከብዳል በጣም። አብዱል ሀቅ ብሎ ሃይማኖት መጠየቅ ከባድ ነው፣ ግን ሃይማኖት ምንድነው ይላል። አይ አም ሙስሊም። ብዙ ሰው ግን አንድ ነገር ግን ልበላችሁ። አሁን በተለምዶ ምናምን በጣም ብዙ ጊዜ የምምለው እግዚአብሔር ምናምን ብዬ ስለ ሊያስከፋችሁ ምናምን ይችላል። ሙስሊሞችንም ክርስቲያኖችንም ምናምን ስለ በሙስሊም አይቻልም፣ በክርስቲያንም ደግሞ የሆነ ቀልድ ሊመስል ይችላል። እውነት ለመናገር ግን እንደዛ ሲምል የእውነቱንም ነው የሚምለው ማለት እያሾፈ አይደለም። እሱ ለኔ ምስክር ነኝ።
እና ሙስሊም ነኝ ግን በአላህ የምለው ምናምን እንትን ነው እና አፉ በል ዘጋ እሺ ያው የብዙዎች የክራሾች ሜቢ በአንተ ክራሽ ያለባችሁ ሰዎች የሚሰማቸው ይመስለኛል። ፍቅረኛ አለ ድብላሽ ግን አለኝ አለኝ ልብላ ብለህ ጠየቅክባት? አይ አለኝ ማቁረጥ ብሎ ነገር የለም። የተቆረጠ ስለማየው ከተቆረጠ እኔ እነግራቸዋለሁ። አለኝ። ኧረ እሺ ፍቅረኛ አለው በጣም መውዳት ምናምን አታስጨንቁት። በቃ ፍቅረኛ አክተር አልተዋል። እሺ ከሐረግ አክተሮችና ከእንግዳ አክተሮች የትኞቹ ይበልጥ ይመቸዋል? ያስፈልጋል ግባ እናውጣው ብለን ለብላ አንድ ግን እንዳልመረጥከን ቆጥረን ተቀይመናል እንዳረክሩ። ለማንኛውም እሺ ከሄራንና ከፂ የትኛውን ነው ይበልጥ የምትወደው? ምን በድራማው ላይ የትኛውን ትመርጣለህ? የትኛውን ትወዳለህ? ይሄ እኮ ያስበላል እኮ ምን ትጠብቃለህ? እየበላ እሺ ከድራማው ውጭ የቱን ትመርጣለህ? ከሄራንና ከፂ የሄራን ትክክለኛ ስሟ ኑሃሚ ከኑሃሚና ከቬኔሲያ ወይም ደግሞ ከአዲስ ኪዳን ምን ከሰሙ ከአዲስ ኪዳን እና ከሄራን በትክክል አልመርጥም። ተጋበዝ ነን እባክህ እየበላ የኔ አባት እየበላ ኧረ ወገን ተው ተበቀልክ ብላ እየበላ አባቴ ያው በዛ ላይ ዝናብ ነው አሁን። በልጅነት አጥፍተህ በጣም የተቀጣበት ቅጣት ምንድን ነው? በጣም ትልቅ ቅጣት የምለው ለምሳሌ ብቻ የሆነ ሴት እንትን በቃ ታዳጊ ልትመታኝ ነበርና አምሽቼ ገብቼ ልትመታኝ ስትል እግሬን ጫመለስኳት ማለት ነው። ከዛ ወደቀች። ወይኔ ኢማጂን አሁን እናቶች አሁን የሆነ ነገር ስትሉ ምናምን ልትመታኝ እንዴ ምናምን ይሉት፣ እኔ ደግሞ ወደቀችብኝ። እኔ አውቄ አይደለም ግን ትይዘኝ ስትል ወደቀች። አባቴ የተመታሁት ምት ማለት ነው በህይወት መቼም ማረሱም ስለ እጄ ተሰብሮ ነበር ምናምን ውግራ ጠላላችሁ በሶኬት ነው መቼም ማረሰው ውግራ እሱ ነው። እሰይ ይባልስ እና እናቶች ምናምን ብቻ እንደዚህ አካብዱ ይልህ ደበደበኝ ያለችው አስበው። ደግሞ አላቸው የሆነ ነገር ምን አባ ሆነ ነው ወደ ላይ የሚያነሱ ነገር አለ። ከዚህች ነከሰ መልስ ትመልስኛለህ ወይ ደግሞ ርዝመቱ ይላል። አሁን ባጭሩ እኮ መልስ ትመልስልኛለህ ብለህ የሚያልቀው ነገር ወይ ሲል ርዝመቱ ራሱ ደግሞ እሷ አይደለም የመታችኝ በሌላ ሰው ያስመታች ደበደበኝ ተብላ ደግሞ እግሯ ጉልበቷ ደምቶባታል። ኢማጂን ታርፋለህ እንደውም በህይወት መኖር ራሱ። እሺ ሙስሊም ነኝ ብለሃል። ቁርአን አክትማል አይደል የሚባለው? እንደዛ የሚባለው ቁርአን አክትም ያለው በጣም ልጅ እያለ አክትም በፊት አሁን እንትን ላልቼ ነው እንጂ ቁርአን ቀርቻለሁ። ሐዲስ ምናምንም እንትን ተምሬያለሁ ምናምን። እሺ 30 ጨርሻለሁ። አሁን ግን ቅራው በትሪኝ ራስ አላውቀውም። አረብኛ ማንበብ ራሱ አልችልም። ቀራው ትላለህ ታዲያ አንተ? ጠፋብኝ። ቀራው በል ወደ አልሄድኩም ወደ መድረሳ ቀራው ነው የሚባለው። እንትን እኮ እያልን ነው
ኢንተርቪው ላይ እሺ ከፂ ከኑኑ ከኤልሹ የትኛውን ትመርጣለህ? አንዱን ምረጥ። ኧረ በስመ አብ አንዱን ምረጥ። ቃሪያውን ልምረጥ? የተሻለ ነው። አትደፍራለህ ብዬ አልጠብቅም። ወይ ተናገር የኔን ፂ ይበላል። እኔማ ፂ ትላለህ በልኩ ፂ ትላለህ? እሺ አላለቅ አሁን ስማ ቻለው ኧረ ቻለው በህይወት በጣም የተደሰትክበት እና ያዘንክበትን ቀን ንገረኝ። ማሰብ ይፈልጋል ግን ብዙ አለ የተደሰትኩበትም ያዘንኩበትም። ግን የተደሰትኩበት ቀን ስራ ያገኘሁበት ብቻ ስራውን ምናምን እንትን አይደለም ግን ይሄ ምናምን ግን ስራው የሆነ ሰዓት ላይ የሆነ የማይሆን ስራ ሰራ ነበር ምናምን ስለ የጉልበት ነገር ነው ምናምን በጣም ያስረፋ ነበር ምናምን እና አዳር ነው የሚሰራው። ፈጣሪም ብቻ አለ አይደለ ፈጣሪ ብቻ በህይወቴ እንደዚህ ምናምን ብዙ ነገር በህይወቴ መጥፎ ነገር አረሰህብኛል እንደው ቀሳኛ ያለው በቃ አረሰህብኛል ከዚህ ነገር አውጣኝ አልኩት። ማርያም ነው ማለት በንጋታው ስራ ቦታ ምናምን ብቻ አለ ሂድ ጠይቅ ተባልኩ። ጠይቄ ነው ይሄን ጸሎት ያደረኩት። በንጋታው ተደወለልኝ። ያን ቀን ማለት እንቺ ማረሰው ይገባኛል። ያው ወጣቶች አሁን ያለውን የስራ ችግርን ታውቃላችሁ። ያው ስራ ስታገኙ የሚሰማችሁን ጅምር ራሳችሁን ስችሉ የሚሰማችሁ ስሜት አለ። ኦብቪስሊ ይገባኛል። በጣም ያዘንኩበት ብዙ አለ ምናምን ግን በጣም ብዙ አለ። በጣም ይሄ ጊዜ ብለህ የምታዝኑበት እናቴ ሞተችበት ቀን መቼም አላ ልጅ እያለሁ ነው ምናምን ግን የእናቴ መሞት ምናምን በጣም እንዳስታውሰው ምናምን ልቤም እንዲሰበር የሚያደርገው ምናምን ከዛ በኋላ የኖርኩት ህይወት እና እናቴን አጠቡበትን ቀን በደንብ ሚሞሪ አለኝ ምናምን እንዴት እንደሞተች ምናምን የዛን ጊዜ ለቅሶ ምናምን እናቴ ምናምን ሞታ ሪሷን ሳይሆን ምናምን ብቻ ብዙ ትውስቶች ምናምን አሉ እና እሱ በጣም የተሰበርኩበት ምናምን ብቻ ከዛ በኋላም ደግሞ እንዳረሰው ምናምን ስለ ጠባሳው ጉድለት ነው በቃ የማስሙት እናሱ እናቶቻችሁ በህይወት ያሉላችሁ ሰዎች ተንከባከቧቸው። እድለኛ ናችሁ። በጣም እድለኛ ናችሁ። እናት ማለት ብቻ አላ የሚንከባከባችሁ ስታምሙ ምናምን ብቻ ብዙ ነገር በቃ የእናትን ጥቅም ያለው ሰው ያውቃል። ግን ይግባችሁ ነው። እሺ ከዚህ እንውጣና በህይወት በጣም የሚጸጽት ቀን ጥያቄ በህይወት የሚጸጽተኝ ነገር እንገራችሁ ይጠቅማችኋል ማለት አንድ ልጅ ነበረ መዛም የኖርኩ በያሳዳጊዎች ቤት ነውና ያሳዳጊ ልጅ የልጅ ልጇ ነው እና ልጇ ውጭ ሀገር ነው የምትኖረው ምናምንና ህፃኑ ልጅ እኔ ነው በቃ እኔ ነኝ ያሳደግኩት በጣም ነው የሚወደኝ ምናምን በቃ እስኩኩ የበጨብታ አላ ከኔ ጋር በጣም ብዙ ተናደና ቆሼ ይደረመስ ሲል የዛሬ ስንት ዓመተ ምህረት ነበር አስታውሰውም ግን ቆሼ የተደረመሰ ሰዓት ብዙ ሽጋ ብዙ ቦታ በሚዲያም በምናም በጣም ከባድ አዘን ነበር እንደ ሀገር እና ያን ጊዜ ማረሰው እንትን ልጁ ምናምን ከመደርመሱ ከሰዓታቶች በፊት ምግብ ምናምን ብሉ ምናምን ወደታች ምናምን ስራ ይሰራል ምግብ ብሉ ምናምን ብሎ ይጠራናል ምናምን እና ብቻ አላል ሽታ ምናምን ስለነበረ ምናምን መጥቼው ሂድልዋለሁ ምናምን ነገር ከዛ በኋላ እያለቀሰ ሄደ ምናምን ከዛ በኋላ በቃ አላገኙትም። ከዛ በኋላ በቃ ቆሼ ተረምዞ ሞተ። እና
አላ እኔ መኖር የምፈልገውም ግን ሰው ለሰዎችም ጽተኝ ያው ነገር ይጸጽተኛል ግን ልጅ ይጠቅማችኋል ብዬ ነው። እኔ ለኔ ሰው አንድ ያ የምትወዱት ሰው አለ ዛሬም ብቻ እንደምታገኙት አለ ኢንጆይ ብታረጉት ለኔ እኔና እሱ ዛሬ ተሳስቀን ምናምን ከናታችን ጋር ምናምን ነገ ልንለያይ እንችላለን ማለት ሞት ስለ ቢሞት ያለ ነገር ነው እና ብቻ የሚጸጽተኛ ነገር ነው። ግን እንደ ምክር ደግሞ መነግራችኋለሁ አይደል በቃ የምትወዱት ሰው መደወል ካለባችሁ ዛሬ በቃ ስንትለያዩ አታስቀዩትም አለማስቀየም ያን ሰው እና የሚጸጽተኛ ቀን ነው ምናምን በቃ በዞሬ ባስተካክለው ምን አለ ባልመተው ያልኩት በጣም ብዙ ሰው ሞቷል ቆሼ በአደጋው ማለት ግን በጣም ይጸጽተኛል ስለ ልቤን የሰበረው ምናምን በጣም ለረጅም ጊዜ ምናምን ሀዘን ውስጥ እሱ ሞቱ ስለመተውት ምናምን በጣም ቀረቤታ ነበረ ምናምን ገና የ6 ዓመት የ4 ዓመት የ5 ዓመት እና በቃ እሱ ይጸጽት በጣም ይጸጽት በቃ ስለዚህ ነገር አግረኛል በጣም የሚያሳዝን አጋጣሚ ነው ብራዘር። እሺ ድንግል ነህ አይደለም ቤተሰብ አይደለም። አካውንቱ ውስጥ ስንት ብር አለ? ብላ አባቴ ባለ ሀብት ሂሳቡን እንትን ገቢዎች እንዳይመጡብን ብላ እየበላል። እስከ ዛሬ ባለው እድሜ በ22 ዓመት እድሜ ውስጥ ምን ተማርክ? በዚህ 22 እድሜ ውስጥ ምን ተማርክ? ብዙ ነገር ባህሉ ተማሪዎች ተምሬያለሁ። ምን ተማርክ? ትምህርት ቤት ሄጄ ካንተ እየበላ አይ ቆይ ጋር እንዴ ቆይ መልሳ ብዙ ነገር ተምሬያለሁ ግን በሰው ላይ ብዙ ነገር ተምሬያለሁ ግን በሰው ላይ እምነት መጣል የለባችሁ አይደል? አሁን የሆነ ነገር ሰው የሆነ ነገር ያደርግልኛል ምናምን እንደዚህ ምናምን ከሰው መጠበቅ ማለት ነው በጣም ዋጋ የሚያስከፍልም ነገር ነው። መጠበቅ እንዳጠቃላይ የሚሰጣችሁም ሰው ላይ መጠበቅ የለም። ከእናታችሁ መጠበቅ የለባችሁ። ከማን መጠበቅ የለባችሁ። ዳይ ዛሬውኑ ውጡ በራሳችሁ የሆነ ነገር ለማኖር እና ደግሞ ከፈጣሪያችሁ ብዙ ነገሮች ከፈጣሪያችሁ። እሺ ቦዲ ካውንት ስንት ነው? ማሜ ብላ ኧረ ፈጣሪ ሆይ ቢጠየቁ ምን አለ በቀል ግባና አውጣው ብለን ነው ዛሬ እንደዚህ ብታጣ እያለቀ ነው። አንድ እንቀይረዋለን። እኔ መልሳለሁ። እንዴት ደስ እንደሚልክ እንትን ስትል ማለት ስትቃጠል። እሺ ከለዛ በጣም የምትወደውና ከለዛ አጠቃላይ ማለት ከለዛ በጣም የምትወደውና የምትጠላው አንዳንድ ሰው አንተ እንከፍ የምር አንተ በጣም ነው የምጠላው። ማይክን ጣልከው ስትወራጭ ሲያስጠላ በእናትህ ማይኩ አራዩና እንትናስ ማግኔቱ ይስከናት በቃ እጭ ታገኝታለች። ቤተሰብ ታገኝታነዋል ተካፈላ ነበር አባቱ ከለያ ዞሮ ከለዛ በጣም የምትወደውና የምትጠላው ሰው ታዲያ ማለት ነው በጣም ያስጠላ ነገር ሰላችሁ ማለት ፈጣሪ ሆይ አረ ለፊ ማለት መሳቲን ራሲን ምስት ከለዛ የምትጠላውና በጣም የምትወደው ሰው አንተ የምትጠላው እሺ ችግር የለውም። እኔን ሳክስ ችግር የለውም ግን የምትጠላው እሺ አንተ እሱ ነው የምጠላው የለም ብላ ማርያም ብላ ፈረቁ ነጥልኝ ናብላ በጌታ በኢየሱስ ናብላ ይሄው አዲስ አንድ ምንም የሚቆረጥ ነገር የለም እንካ
ዙር ይናገርን ካሜራማናችን ስም ይጥራ ከለዛ ደስ ይለኛል። እኔ ማንም ተስማማለት ነግረዋል ማለት ነው። ይናገርልኝ። አረ በፈጣሪ ስም ማርያም በጣም ነው የሚከብረኝ። ምን አሁን የበላው ነው የምትለው? እሺ እዚህ ጋር ማለት በዚህኛው ብዙ መበላበት አንቃችሁ ሲነካችሁ ነው የምታውቁት። ብዙ መበላበት አጋጣሚ ሰላ ችግር የለውም። ጠይቆልኝ ለምንድን ነው ዝም ብለህ የምትገላፍጠው? ግልፍጥ ለምንድን ነው የምትገላፍጠው? ዝም ብለህ ግን በይ ዝም ብዬ አላ ወይም ስቄስ ማለት ስለምፈልግ መሳቅ በቃ ዝም ብዬ ነው የምስቀው። አሁን ሰው ሲሰድበኝ ምናምን ልስቅ ይችላል። የምሬ ነው። ሰው አሁን ቡሊ ሲያደርገኝ እስቃለሁ። በጣም ስልህ ኖር አለ ኖር ሲናገረኝ ኢነርጂ ግን ደስ ሲል በጣም ደስ በደስተኝነት እስቀው ሁሌ እስቃለሁ። በቃ መሳቅ ለምንድን ነው ብትሉኝ ሰው እወዳለሁ፣ ደስ ይለኛል። በቃ ያለ ነው የሚያስለፈልፈው ፋሚሊ እስቃለሁ። በቃ ጸባይ ነው ቃሪያው። በህይወት የምትፈራው ነገር ምንድን ነው? አንተን ማጣት ዛት ብያችኋለሁ። እንደ ማጣት የሚያስጠላ ነገር የለም። ቤተሰብ በህይወቴ ማጣት ገንዘብ ብቻ አይደለም፣ በይዘው ጤናም አለ፣ ሰው ማጣት አለ። በማጣት ሁሉም ነገር ማጣት ነው ዞሮ ዞሮ። ግን ደግሞ ገንዘብ እንደ ማጣት የሚያስጠላ ነገር የለም። በእውነታው ምድር ላይ ስትኖር በተለይ በወጣትነት ዘመን በልበል ጣይ መልስ ገንዘብ ማጣት ምናምን ሰው ፊት እንድቆም ያደርጋችኋል። ማትፈልጉት ነገር እንድታደርጉ ያደርጋችኋል። መቆም የሌለባችሁ ሰው ጋር እንድትቆም ያደርጋችኋል። በትልቁ ህልም ምንድን ነው? ትልቁ ህልሜ ምናምን ድሪም እንትን ራሴን መቻል ችያለሁ። ግን ከዚህም በላይ በቃ ብዙ ነገር ማድረግ የምፈልገውን ነገር ማድረግ ተረጋግና ላጭን ተረከ ሲምሪ እሺ በምፈልገውን በቃ አላ ትልቅ ተዋናይ ሆኜ ምናምን ሀብታም እና ትልቅ ተዋናይ ነው። በተወራቢ ደስ ይለኛል። በቃ እና ሰው የምፈልገውን የሆኑን ሰዎች ቃላ ባሳልፍላቸው ማለት ደስ ለኔ ዋጋ የከፈሉ ምናምን በጣም ብዙ ሰዎች አሉና አመስግን እስቲ። አሁን ያልኳችሁ ወደ ትወና የገባሁት ያልኳችሁ ሰዎች ምናምን እናት እና አባቱ ምናምን ሰለህ እነሱ ጋር ምናምን የተወሰነ ጊዜ ይኖራሉ ምናምን። ቀን ስራ ነው አባትዬው የሚሰራው ምናምን አብዱ ማለት ነው። አባቱ ቀን ስራ ነው የሚሰራው ምናምን። እኔ ስራ አጥቼ ምናምን አስቡት ብቻ ተውት። ግን ወላ እንዳጠቃላይ ለኔ ስልህ በጣም ብዙ ሰው አለ ምናምን በፊት ያሳደጉኝ ሰዎች አመሰግናቸዋለሁ። ግን በስፔሻሊ እነሱ ምናምን ከጎኔ ነው ምናምን ብቻ አላ አመሰግናቸዋለሁ። ጓደኞቼ ከዛ አብዱ ጓደኛ ያልኳችሁ ማለት ገና ልጅ እያለን ገና 3 ዓመታችን 4 ዓመታችን የምታውቀው እስካሁን አብረን አለ ምናምን። ስሰድበው ስቆጣው ምናምን እንዳያ ችለኝ ነው ሰው ስሰድብ በጣም መሰለህ ቡሊ አደረጋለሁ። አንተ ቡሊ ማታረገው ሰው አንተንም ቡሊ አደረጋለሁ። ለማም ሁሉንም ያገኘውን ሁሉ ደግሞ ቡሊ እንደሚደረግ እሱ ደግሞ ማለት ነው ዝም ብዬ ሰድቧል። ዝም ብዬ ማለት ሰው ለምሳሌ ማለት ለኔ የሆነ ነገር አድርጎኝ ይሰድቧል። የምሬን አለ አምድሬ ይሰድቧል። እንከፍሰለው እኮ በጣም እንከፍሰለው። እና ጓደኞቼን አመሰግናለሁ። ሁላችሁንም ጓደኞቼን አለ ከጎኔ የነበራችሁት ምናምን አንተ ከጎኔ ደግሞ አሁን ስላለ ደግሞ እሱንም አመሰግናለሁ። ስለ በብዙ ነገር አለ ተሸክ ብቻ ብዙ ነገር አድርጎኛል። በቃ እና አመሰግናለሁ። የምሬን እንኳን በቃ ዝም ብያለሁ። ስፈልግ ና ነው የምለው ምንም ነገር ስፈልግ በቃ ተዋናይ ባትሆን ምን ትሆን ነበር?
ሳልኩ በዳስ እሺ እሺ ዳስ ሮቦት ቆመ ነው ተመልካቾቻችን ዳንሰኛ የምን ዳንስ ነው ምን ነው ነበር ግን እሺ አሁን ተዋናይ ባቶ ምን ነበር ብትሆን አረ ፈጣሪ አይደልኝ ግን ኤዲተር የሚሆን ኤዲተር ነኝ አሁንም ግን ነበርክም ደግሞ ጎበዝ ነበርኩኝ በኤዲቲንግ መቀጠል ይመስለኛል ኧረ ጨንጓሬ ተቃጠልኩ እሺ አቤላ ቤዝን አመጣታለሁ ብለህ አላመጣትም ለምን እምቢ ብሏል ኧረ ኦኬ አይ እንትን የት ነው ሐዋሳ ነው ምናምን ሄዳለች መሰለኝ ለስራ ይሁን ጠይቂያት ምናምን እንቀራ ብቻ ልንሰራው ነበር አሁን ቅርብ ሰዓት ከዛ ሐዋሳ ሄጃለሁ ምናምን ብላለች ስትመጣ እመጣታለሁ ቃራ ላምናት እሺ መልስ ይሄን መልስ ግን እኔ ግን ከዚህ በኋላ ቃራ ሰው ለመብላት አረ ብርድ ስምቢ ነው ግን አሁን ብቻ ትመጣለች ነው እንዳጠቃላይ ምንድነው መዘባረቀው ዘረረ ለዛ በእናት ምን እየለፈለፈ ነው እስካሁን እሺ ምን ተግዳሮት አጋጥሟል ወደ ትወና ስትገባ ያው ስለ ብዙ ግን አጋጥሞኛል ግን ያን ያህል ፕሮሰስ ነው እንጂ ግን ያን ያህል በቃ በጣም ምናምን አላገጠመኝም ስለ ተስፋ ምናምን ያስቆርጡ ምናምን ብዙ ምናምን ተቻለስ ምናምን ግን እንደኔ እንደውም ፈጣን ለውጥ ያመጣ ምናምን የለም የምሬን ነው ስለ ለውጥ ያመጣ ስለ አሁን እድሉን አግኝቻለሁ ቶሎ እድሉን አግኝታል እድልንም ተጠቅማል አሪፍ ሰርታል ባይዘዌ በጣም ጎበዝ ተዋናይ ነው በጣም የስሜት አክተር ነው ይችላል ባይዘዌ ጎበዝ በጣም ከመኮራባቸው አብሮኝ ከሚሰሩ አክተሮች ምንም አይችለው እሱ ነው ውሸቴን ነው በጣም ጀግና የምር ጀግና አይታችሁታል ለመመስከርም አይጠበቅብኝ በጣም ጎበዝ የስሜት አክተር ነው እሺ የአባቷ ልጅ ምን ብለሃለች መሰለ አፈቅርሃለሁ ፍቅር ይዞኛል ካንተ ግን ፍቅረኛ አለኝ ብለሃል ከዚህ ይቅርታ ፍቅረኛ አለ ወይ ፍቅር ይዞኛል ብላ ነበር እንግዲህ ቅድም ታመጣለሻል የአባቷ ልጅ በጣም በሚያሳዝን ሁኔታ ፍቅረኛ አለ ጌታ ወይ ድረስ መመለስ ግዴታ ነው አንድ ሰው ካረግ ወይ ክሩ አስወጣ ይውጣ ብትባል ማንን ታስወጣ ኧረ በፈጣሪስ አይሰማም ብለን አይ ባሉካ እንዴት ታስወጣለህ ሁላችንም ባንተ ምክንያት ተስቀጥሩ ማንን ታስወጣ ብላ በደንብ እያየው እንደ ቅድሙ ሻርፋለሁ ብላ ሻርፋል መቻችሁ እንዴት እንደምትመቹኝ እኮ በእናት እሱ እስከሚያጣጥም ቃሪያውን እኛ ጥያቄ እንፈልጋለን ኧረ አልገባችሁም ኧረ እሺ እዛው እንዳለ ታች ቁጭ እንዳልክ ምን አይነት ምን መሰለ ከሐረግና ወይም ደግሞ ከእንግዳ ድራማ መጥፎ ጊዜያቶች አሳልፋል ወይም ንገረን ካሳለፍካቸው መጥፎ ጊዜያቶች እና ጥሩም ተነግረናል መጥፎ ማለት በክሩ ውስጥ የሆነ ነገር ተፈጥሮ መጥፎ የሆነበት ጊዜ አይነገርም ካሊያን እሺ ብላ ታዲያ ካልተነገረ ብላ ጥሩ ጊዜስ ኧረ ደስ የሚል ጊዜማ በጣም ካሳለፍካቸው ጊዜያቶች አሪፉ ጊዜ ብትለው የትኛውን ጊዜ እኔ ማረሰው አላ ስለ እኔ ቢኒያም ፓፒ ምናምን
እንቁላል ሰርተን ምናምን በላበት ጊዜ ተሰብስበን ምናምን ስለ ላይፍ የምናወራበት ጊዜ ኧረ በእናታችሁ ስንቱን ልበላችሁ ነው ማለት ሰው ምን ዘለዝልበት ጊዜ ራስ እሺ ስትናደድ ብዙ ደስ የሚሉ ነገሮች አሉ። አጠቃላይ ሰው የሚናፍቁኝ ነገሮች ምናምን ስትናደድ ምን ማድረግ ነው የሚያስደስት? ምን ታረጋለህ ስትናደድ? እኔ እንባል የሚቀርም ብዙ ጊዜ ስትናደድ ስናደድ አላ ወደ ቡቡ አሌክሳንድር ዝም ብሎ እኔ ባይዘው ያስለቅሽው አውቃለሁ። አስታውሰኝ ኤስሲዲ ያኛውን ጊዜ ታተዝም በጣም ተቆጣኝ፣ ጮህብኝ፣ ፊቱን ገታትሮ ይሮድ ዘብረ ላይ ምልክትኝ ምናምን። አይ ግን በጣም ስትናደድም ትቆጣለህ በጣም እኔ እንዳየው ባይዘው ሌላ ሰው ነው ሲናደድ የባሰ ነው የሚበሳጨው ማለት ብዙ ሰው መቆጣ አይመስሉም ባይዘው ስለህ አሁን ግን መቆጣት ቀይር ነው የሚለውና በጣም ትች ላይ ይደርስበታል የሆነች ነገር አለችበት እና እንባን የሚቀርም ስቆጥ ስናደድም ሳዝንም ብቻ ሲከብ የሆነ ነገር ምናምን ሲደብረኝ ምናምን ማልቀስ ወደ እሺ አንድ አስቀጥታለች እቺ ልጅ። ሌላው ደግሞ እሺ በጣም ስትደሰት ምን ማድረግ ደስ ይላል ወይ ከማን ጋር ታሳልፋለህ በጣም ደስተኛ ስትሆን? እኔ ማውራት ነው ደስ የሚል ደውሉ መናገር ምናምን ለሁሉ የምሬን ካስት ተደረኩ እኮ የዲኤስቲቪ ስራ የሚገርም ካራክተር እኮ ነው የተሰጠኝ። ሁሉም ሰው ጋር መደወል ደስ ይለኛል። ደውሎ በቃ መናገር ምናምን ዌል እሺ በጣም በቃ ማሳሰብ የምትፈልገው ነገር ማለት እንደ ምክር አንድ ምክር የሆነ ጊፍት ልሰጣቸው የምትፈልገው ነገር ምንድነው? ከዛ ደግሞ አያይዘ የህይወት መርህም እንደሆነ ነገራቸው። በምንድነው የምትመራው? ረቁ ነገር እኔ እንኳን ብቻ እሺ እንትን የመርህ ማም ይደብጥቂ መርህ የህይወት መርህ የመጀመሪያው የምትነግራቸው ወይም ደግሞ ካሳለፍከው የሆነ ምክር አንድ የሆነሽ ምክር የምትነግራቸው ምክር ካለ አንድ ያልኳችሁ ነገር ሰውን በቃላ ነገ ላናገኘው እንችላለን። እሱ በጣም ማሳሰበው ነገር አለ። እሱ እኔም አልኖረውም ሀቅ ለመናገር ስለአሁን ለምሳሌ አላ እኔ አሁን የመደወል ችግር አለብኝ ሰው ጋር ምናምን ናፍቆኝ እንኳን አልደውልም ለሰው። አንተም ምክርን የራስህ ምክር ከስተትም አልኖረውም ግን ማናፍቆኝ ራሱ አልደውልም ምናምን ብዙ ጊዜ እና ደግሞ ሰዎች ምናምን የሆነ ነገር ትኩረት አሰጣቸው ምናምን በእንደዚህ አይነት ነገር ማለት ነው። እና ብቻ እሱ ነው አንደኛው። ሁለተኛ ደግሞ ከፈጣሪ ጋር ቀርብ መሆን ለኔ አሁን በተለይ በቅርብ ጊዜያት ምናምን የታስተዋልኩት ነገር ማለት እሱ የፈጣሪ ቀርብ መሆን የብዙ ነገር ቁልፍ ነው። በጣም ለምንወዳቸው ለተከታታዮቻችን ለኦዲየንሶቻችን ይሄ ጥያቄ ላቀረቡልን ኮሜንት ለሚሰጡን ስራዎቻችንን ለሚያዩልን ለውዱ ቤተሰቦቻችን ፍቅርህን ግለጽላችሁ። እናመሰግናለን። በቃ ምንም ስንሰራ ምናምን የምትከታተሉ የምታዩ ምናምን በአጠቃላይ እናንተ ባስኖሩ እኛን የሚወደን ሰው ወይም የሚያየን ሰው ከሌለ የለም። ግልጽ ነው። ማን ህዝብ ለምሳሌ በዓለም ሳይ አዶናይ የሚሆን ማንም ይሁን ሰው ካልወደደው አልወደደም ማንም ነው ማለት ነው። ስለዚህ እኛ ትልቅ ቦታ እንድንደርስ ምንም እንድናደርግ እናንተ ከኛ ጋር ከሌላችሁ ቁም ነገር ከኛ ጋር ከሌላችሁ ትርጉም የለውም። እኛ እናንተ ካልወደዳችሁን እኛ ስራ ስንሰራ ምናምን ካላያችሁልን ምናምን ሰውም ለምሳሌ ኢሲዩ ለምሳሌ የሆነ ስራ የምንፈልገው በእናንተ ፍቅር እናንተ ካልወደዳችሁን ስራ ማግኘት አንችልም። ግልጽ ነው ማለት ከዚህ ከትወናው ውጪ ምናልባት ትንሽ ግን እዚህ ሌላ ስራ እንሰራ ግን የምንወደው ነው ሙያ እናንተ ከጎናችን ስላላችሁ ነው ምንሰራውና ህይወታችንን ይሄ አለ አይደለ ምንድነው የሚባል ህልማችንን እንድንኖር የምታደርጉ እናንተ ናችሁ። በአጠቃላይ ከፈጣሪ በታች በጣም ከጎናችን የሆናችሁት እናንተ ናችሁ። የምር እንወዳችኋለን። የምር እንወዳችኋለን፣ እናከብራችኋለን።
እናንተን የሚመጥን ስራ ላይ ብቻ ለመገኘት እንሞክራለን። የነበረን ጥያቄ ይሄው ነው። ተበቅለነዋል። የሚበላውን በልቷል። በጣም ግብዳ ግድንግድ እንደዚህ ዳመና የጠቆረ ፍቅር ነው የምንወዳችሁ። ጥቁር ያዘለ ሊዘንብ እንትን ያለ እንትን ፍቅር ነው ያለ ለእናንተ እና በጣም ነው የምንወዳችሁ የምር። ጥያቄዎቻችሁን ሁሉ አድርሻለሁ። እንደምንፈልገውም አቃጥለነዋል፣ በልቷል። ሁኔታውን ለኔ ተመቸኝ ብዬ ግባ እናውጣው ብለናል። እንወዳችኋለን። ሀባ ቲዩብን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። በሚለቀቀው ነገር ሁሉ ከጎናችን ሁኑ። ሀባን ሰብስክራይብ ካረጋችሁ በኋላ ጎቲዩብንም ሄዳችሁ ሰብስክራይብ አድርጉ። በቅርቡ ደግሞ በጎን በኩል በአዲስ መንገድ እንመጣላችኋለን። መምጣታችን አይቀርም። ነገር እያሰብን ነው። እንወዳችኋለን። ሰብስክራይብ አድርጉ። እንዳቃጠላችሁኝ እወዳችኋለሁ። የሚያቃጥል ፍቅር ይስጣችሁ። እርግማን ነው በተረፈ ነው እንዴ? ብዙ ተቃጠልሽ? አራው ማቃጠል ቃሪያ ነው የገዛሁት። ኧረ በጣም ነው የሚያቃጥለው። አንተ ይሄኛው በተለይ ይሄኛው አልቆረጠውም እንዴ? ያቃጠለ የሚያቃጥል ነገር ነው ያዘለው። እዚህ ጋር ቆሻሻ አጥልም። ይሄ እንዳለ የተጸዳና ግሪን ኤሪያ ነው። ቆሻሻን ትሰበስባለህ፣ የበላውን ቃሪያን ትይዛለህ፣ እዛ ጋር ጣልኮን ትይዛለህ፣ ተነስተን እንሄዳለን። እና እንወዳችኋለን። በጣም ነው የምንወዳችሁ የምር። ካሜራማናችንም ይወዳችኋል። ካሜራማናችንም እናመሰግናለን። ምርጥ ነው። በህይወታችን ውስጥ ላላችሁ ለሁላችሁም በበጎ ነገር የምናስታውሳችሁ በእውነት በጣም ነው የምንወዳችሁ። ቻው በቃ እኛ ማውራት አይደክመንም፣ እናወራለን ብዙ። ስለዚህ ከጠበቃችሁ ቪዲዮ ሊረዝም ይችላል። ስለዚህ በቃ ቁረጠው፣ ችግር የለም ቁረጠው።